ሄሎ ኤቭሪዋን ዌልካም ቱ ድረግ ዋይዝ ዩቲዩብ ቻናል። በዚህ ቪዲዮ ከቨር የምናደርገው ሲስተም በምን አይነት ሂደት ሃይፐርቴንሽን ያመጣል የሚለውን እኔ መጀመሪያ የሬኒን ሪሊዝ ኬት ነው የሚለውን እኔ ሬኒን ሴክሬት የምትደረገው ከኪድኒ ነው። ጃክስታ ግሎሜሩላር ሴል ከሚባለው በቤታ ሪሴፕተር አክቲቬሽን ምክንያት ሲምፓቴቲክ ነርቭ አክቲቬት ሲሆን ቤታ ሴል ቤታ እና አልፋ አለው አይደል? ሲምፓቴቲክ ነርቨስ ሲስተም ሶ ቤታ አክቲቬት ስትሆን ሬኒን ሴክሬት እንድትደረግ ያደርጋል። ኬት ነው እሱ ሴክሬት የምትደረገው? ጃክስታ ግሎሜሩላር ከሚባለው ሬኒን ሴክሬት ትደረጋለች። ሬኒን ሴክሬት ከተደረገች ሶ ብዙ ሬኒን ሴክሬት ተደረገ ማለት አንጂዮቴንሲኖጅንን ወደ አንጂዮቴንሲን 1 ትቀይራለች ማለት ነው። አንጂዮቴንሲኖጅንን ወደ አንጂዮቴንሲን 1 ትቀይራለች። አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዲቀይር የሚያደርገው ደግሞ አንጂዮቴንሲን 2 ኮንቨርቲንግ ኢንዛይም በመባል ትታወቃለች። እቺን አንጂዮቴንሲን 1ን ወደ አንጂዮቴንሲን 2 የምትቀይረዋ ኮንቨርቲንግ ኢንዛይም አንጂዮቴንሲን 2 ኮንቨርቲንግ ኢንዛይም በመባል ትታወቃለች። ሶ እቺ አንጂዮቴንሲን 2 የት አክት ያደርጋል ማለት ነው? በመጀመሪያ አሬናል ኮርቴክስ ላይ አክት ያደርጋል፣ ኪድኒ ላይ አክት ያደርጋል፣ ኢንተስታይን ላይ አክት ያደርጋል፣ ሲኤንኤስ ላይ አክት ያደርጋል። ሪሴፕተር አለው። ሁለት አይነት ሪሴፕተር አለው። አንጂዮቴንሲን ታይፕ 1 እና አንጂዮቴንሲን ታይፕ 2 ታይፕ 1 እና ታይፕ 2 ይኖረዋል ማለት ነው። ሶ ሌላ ፐሪፌሪ ላይ አክት ያደርጋል፣ ስሙዝ መስል ላይ አክት ያደርጋል፣ ሃርት ላይ አክት ያደርጋል። ሶ እንዴት ነው ሃይፐርቴንሽን የሚያመጣው የሚለውን እነዚህ ለምሳሌ አድሬናል ኮርቴክስ ላይ አክት ቢያደርግ ማንን ነው ሴክሬት እንዲሆን የሚያደርገው? አልዶስትሮን ሴንቴሲስ እንዲበዛ ያደርጋል። አልዶስትሮን ሴንቴሲስ እንግዲህ አልዶስትሮን ደግሞ ምንድነው ብለናል? በሰውነታችን ውስጥ የሚገኝ ሆርሞን ለወተር እና ሶዲየም ሪቴይን እንዲሆን የሚያደርግ ሆርሞን ነው ብለናል። ምንድነው እዚህ ጋር ሶዲየም እና ወተር ሪአብዞርብ ወይም ሪቴይን ወደ ሰውነታችን እንዲመለስ የሚያደርገው አልዶስትሮን ይባላል ማለት። አልዶስትሮን ከበዛ ሶዲየም እና ወተር ሪአብዞርብ ቱ ማች ሪአብዞርብ እንዲሆን ያደርጋል። ኬት ኪድኒ ላይ ኢንተስታይን ላይ ሪአብዞርብ እንዲሆን ያደርጋል አልዶስትሮን ማለት ነው። ሶ የአንጂዮቴንሲን 2 ሴንት አክቲቬሽን አድሬናል ኮርቴክስ ላይ አክቲቬት ከተደረገ አልዶስትሮን እንዲበዛ ያደርጋል ማለት ነው። አልዶስትሮን ከበዛ ደግሞ ከኢንተስታይን እና ከኪድኒ ላይ ስፔሻሊ ኢንተስታይን ላይ ሶዲየም እና ወተር ሪአብዞርብ እንዲሆን ያደርጋል። ሶዲየም እና ወተር ሪአብዞርብ ከተደረገ የብለድ ቮሊዩምን ስለሚጨምር በዛ ምክንያት ሃይፐርቴንሽን ዲቨሎፕ ልናደርግ እንችላለን ማለት ነው። ኔክስት ሲኤንኤስ ላይ ቫሶፕሬሲን የሚባሉ አሉ። ቫሶፕሬሲኖች ደግሞ ብለድ ቮሊዩም እንዲጨምር ያደርጋሉ ማለት ነው። ብለድ ቮሊዩም እንዲጨምር ያደርጋሉ ቫሶፕሬሲኖች። እዚህ ጋር ቶታል ፐሪፈሪ ሬዚስታንስ ላይ እዚህ ጋር ፐሪፈሪ ነርቨስ ሲስተም እና ሲምፓቴቲክ ዲስቻርጅ ፕላስ ደግሞ ሲምፓቴቲክ ዲስቻርጅ ከሆነ ስፔሻሊ ሲምፓቴቲክ ዲስቻርጅ ላይ አልፋና ቤታ ሪሴፕተሮች አክቲቬት ከሆኑ አልፋ ላይ ከሆነ ስሙዝ መስል ላይ አክት ስለሚያደርግ ብለድ ቨዝል ላይ ቫዞ ኮንስትሪክት ይሆናል ማለት ነው። ሲምፓቴቲክ ዲስቻርጅ ከሆነ ቤታ ላይ ከሆነ ደግሞ ሀርት ሬት እንዲጨምር ያደርጋል። በራሱ አንጂዮቴንሲን 2 ደግሞ ስሙዝ መስል ላይ ብለድ ቨዝል አርተሪ ላይ አክት ሲያደርግ ቫዞ ኮንስትሪክሽን ያመጣል ማለት ነው። ቫዞ ኮንስትሪክሽን ከጨመረስ ቶታል ፐሪፈሪ ሬዚስታንስ ይጨምራል ማለት ነው። ቶታል ፐሪፈሪ ሬዚስታንስ ከጨመረ ሃይፐርቴንሽን ማለት ደግሞ ቶታል ፐሪፈሪያል ሬዚስታንስ ታይምስ ካርዲያክ አውትፑት ነው አላለም? ካርዲያክ አውትፑት ደግሞ አፌክት የሚሆነው በስትሮክ ቮሊዩም እና በሃርት ሬት ነው ማለት ነው። ሶ እዚህ ጋም ጨመረ፣ እዚህ ጋም ብለድ ቮሊዩሙ ጨመረ በሲኤንኤስ ላይ ቫሶፕሬሲንን አክቲቬት በማድረግ እዚህ ጋም ጨመረ ሶዲየም እና ወተር ሪቴይን በመደረጉ ማለት ነው። እዚህ ጋም ፔሪፌሪ ሬዚስታንስ ጨመረ ቫዞ ኮንስትሪክት በመሆኑ ዜን ሃርት ላይ ደግሞ አክት ሲያደርግ ሃርትን ኮንትራክት እንድትሆን ያደርጋል። ኮንትራክት ስትሆን ካርዲያክ አውትፑት ይጨምራል። ቢኮዝ ካርዲያክ አውትፑት ማለት ራሱ ስትሮክ ቮሊዩም ታይምስ ሃርት ሬት ማለት ስለሆነ ማለት ነው። እንግዲህ እዚህ ካርዲያክ አውትፑት ጨመረ። እዚህ ጋር በራሱ ስታዩት የካርዲያክ አውትፑት ብዜት እና የቶታል ፐሪፈሪ ሬዚስታንስ ብዜት ምንድነው እሱ የሚሆነው? ብለድ ፕሬሸር ማለት ነው። ሃይፐርቴንሽን ይፈጥራል። እነዚህ ሁለቱ ፋክተሮች የሶዲየም እና የወተር ሪቴንሽን ወይም ደግሞ ሪአብዞርፕሽን የብለድ ቮሊዩም ኢንክሪዝ ማድረግ ቶታል ፐሪፈሪ ሬዚስታንስ እንዲጨምር ያደርግ። በዚህ ምክንያት ራስ ሲስተም ሃይፐርቴንሽንን ያመጣል።